ሰላም የሚስ ጄሪስ ቪዮ ዩቱብ ቻናል ቤተሰቦች፣ በዛሬው ዕለት ደግሞ የምንነጋገረው መጠቀም ያለብንን ትክክለኛ የጥርስ ሳሙና መጠን ነው። ለአዋቂ የምንጠቀመው አለ፣ ለህፃናት የምንጠቀመው አለ። ከአዋቂዎች ስንጀምር አዋቂዎች መጠቀም ያለባቸው ትክክለኛ የጥርስ ሳሙና ሳይዝ ፒ ሳይዝ ወይም ደግሞ የአተር ሳይዝ የምንለው ነው። በዛ ውስጥ ማግኘት ያለብንን የፍሎራይድ አማውንት እናገኛለን። ግን ሞር ብዙ ቱስፔስት ባደረግን ቁጥር አፋችን ላይ ሳሙና ወይም ደግሞ ፎሙ እንዲበዛ እናደርጋለን እንጂ ምንም የሚያመጣው ጥቅም የለም። አይኖ ሙቪ ምናምን ላይ ስናይ ሙቪ ላይ ደግሞ ኢቨን የራሱ የጥርስ ሳሙና ማስታወቂያ ላይ ስናይ ሙሉ የጥርስ የጥርስ ብሩሹን እንደዚህ ሙልት አድርጎት ምናምን ነው የምናየው እና ብዙዎቻችንም ደግሞ የምናደርገው እንደዛ ነው። ግን ያ ጥቅም የለውም። ስለዚህ ፒ ሳይዝ ወይም ደግሞ የአተር ሳይዝ አድርጋችሁ አዋቂዎች መጠቀም ትችላላችሁ። ለህፃናት ደግሞ ስንሄድ በራይስ ሳይዝ ወይም ደግሞ የሩዝ ሳይዝ አማውንት በቂ ነው። ከዛ በላይ ካደረግን ስፔሻሊ ለነሱ በጣም መጠንቀቅ አለብን። ምክንያቱም የሚጣፍጥ ስለሆነ ለነሱ ደስ ይላቸዋል፣ ይውጡታል ማለት ነው እና ያ የሚውጡት ምናምን ከሆነ ደግሞ ፍሎራይድ ቶክሲሲቲን ያስከትላል። ስለዚህ ያ ደግሞ ለተለያየ ህመም ይዳርጋቸዋል። ስለዚህ ያ እንዳይሆን እናንተ አብራችሁ ከእናንተ ጋር ሆኖ እንዲቦርሹ አድርጉና ደግሞ ሳሙናውን ደግሞ እንዳይውጡት እንዲተፉት ኢንካሬጅ አድርጓቸው። አዋቂዎች ደግሞ ብዙ ጊዜ ከቦረሽን በኋላ ጥርሳችንን በውሃ እንግሞጠሞጠዋለን which is not right። ምክንያቱም ጥርስ ሳሙናው ላይ ያለው ፍሎራይድ የጥርሳችንን መስታወት እንዲያጠነክርልን የምንጠቀመው። ቦርሸን በውሃ ከተግሞጠሞጥ ነው it's pointless። it's like ሎሽን እጅ ላይ ተቀብቶ ወዲያው መታጠብ ማለት ነው አይደለ? ሎሽን የምንጠቀምበት ምክንያት አንደኛው እጃችንን እንዲያለሰልስ፣ ሁለት ደግሞ አሺ እንዳያደርግን ነው አይደለ? ግን በውሃ ከታጠብነው ያንን ፐርፐዝ አጣ ማለት ነው። the same concept ነው የጥርስ ሳሙና ላይ የሚሆነው ማለት ነው። ከተግሞጠሞጥነው ፍሎራይዱ is gone። ስለዚህ የጥርሳችን መስታወት ይሳሳል። ያ ሲሆን ደግሞ ለካቪቲ እንጋለጣለን ማለት ነው። ስለዚህ እነዚህን ትክክለኛ የሆኑ አማውንቶች በመጠቀም እናንተም የጥርሳችሁን ጤና የልጆቻችንን ጤና መጠበቅ ትችላላችሁ። ይህንን የመሳሰሉ ደግሞ ከጥርስ ጋር የተያዙ ቪዲዮዎች፣ ሌላም ደግሞ ኢንተርቴኒንግ የሆኑ ብሎግ ቪዲዮዎችን እሰራለሁኝ። ሌላም ደግሞ ሄልዚ ላይፍ ስታይል ከምግብ ጋር ከመጠጥ ጋር የተያያዙ ሄልዚ የሆኑ ነገሮችንም እንደዛም አይነት ቪዲዮ እሰራለሁ። እነዚህን የመሳሰሉ ቪዲዮዎች እንዲደርሷችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ፣ የደውል ምልክቷን መጫን እንዳትረሱ፣ አዳዲስ ቪዲዮዎች ቶሎ ቶሎ እንዲደርሷችሁ። እንዲሁም ደግሞ ይሄ በእንደዚህ ዙሪያ እንዲሰራ ቪዲዮ ሪከመንድ የምታደርጉትም ነገር ካለ ኮመንት በማድረግ እንግዲህ አብረን እንማማራለን ማለት ነው። ቴንኪው። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ።